ናቸው። በቢቲቢጂ እና በጠላቶቻቸው መካከል ያለው ጦርነት አደገኝነቱ የንጹሃንን ህይወት ማፍሰሱ ላይ ነበር። በ2021 ቲሮ የሚባል የቢቲቢጂ ጠላት በኢንስታግራም ላይ የቢቲቢጂን አባላት ሲሳደብና ሲያፌዝ ነበር። ነገር ግን ከጥቂት ቀናት በኋላ ቲራይ ከ7 ዓመት የሴት ልጁ ጄስሊን አዳምስ ጋር በማክዶናልድስ ውስጥ ምግብ በመጠቀም ላይ ያሉ አደገኛ ጥቃት ደረሰባቸው። ታጣቂዎች መኪናቸውን ከበው በርካታ ጥይቶችን ተኮሱ። ቲራይ ቢተርፍም አሳዛኙ ነገር የ7 ዓመቷ ህፃን ጄስሊን ህይወቷ አልፏል። ይህ ክስተት የመላው አሜሪካንን ከፍተኛ ቁጣ የፈጠረና የፖሊስን ትኩረት ወደ ቢቲቢጂ የሳበ ነበር። በ2022 ኪል ቢል በህይወቱ ትልቁና አሰቃቂውን መከራ አስተናገደ። የ15 ዓመቱ ታናሽ ወንድሙ ኬቨን ዴቪስ በትምህርት ቤቱ ደጃፍ አቅራቢያ በጥይት ተመቶ ተገደለ። ኬቨን ገና ወጣት ቢሆንም በጎዳና ህይወት ውስጥ እጁ እንዳለበት ይነገራል። ኪል ቢል በኋላ ላይ በሰጠው ቃለ መጠይቅ ስለ ወንድሙ ሲናገር እኔ እንደ አባት ጠባቂው ነበርኩኝ። ትምህርት ቤት እንዳይሄድና ከዚህ ህይወት እንዲወጣ ነግሬው ነበር። ነገር ግን መስከረም ላይ ተመልሶ ገባ። በዚያውም ህይወቱ አለፈ። ውድቀቴ እንደሆነ ነው የሚሰማኝ ሲል ተናግሯል። ከኬቨን ሞት በኋላ ብዙም ሳይቆይ የኪል ቢል ቀኝ እጅና የቅርብ ጓደኛው ሊል ሉክ ተገደለ። ከዚህም ሁለት ክስተቶች ኪል ቢልን ይበልጥ ጨካኝ ያደረጉት። ከወንድሙና ከጓደኛው ህልፈት በኋላ በቲኤችኤፍ እና በጎስት ሞብ አባላት ላይ የበቀል እርምጃዎች ቀጠሉ። ጥቅምት 25 2025 በታዋቂው የቲኤችኤፍ አባል ቦዜል ላይ ጥቃት ደረሰ። ቤዞል በመኪና ማቆሚያ ቦታ ውስጥ እያለ ሁለት ታጣቂዎች ተኩሰው ገደሉት። ቤዞል በሽንፈት የማይታወቅ ከኪንግ ቮን ጋር የነበረና በጎዳናው ላይ ትልቅ ስም የነበረው ሰው ነበር። ቤዞል ከተገደለ በኋላ ኪል ቢል በሰጠው የጋዜጣ ሚዲያ ቃለ መጠይቅ ላይ ጋዜጠኛው ስለ ቤዞል ሞት ሲጠይቀው ኪል ቢል ሬስት ኢን ፒስ ብሎ በፈገግታ መለሰለት። ይህ ፈገግታ ምላሽ በቺካጎ ጎዳናዎችና በሶሻል ሚዲያ ላይ ትልቅ መነጋገሪያ ሆነ። የኪል ቢል ታሪክ በቺካጎ ጎዳናዎች ውስጥ ያለውን